ሰበር ዜና በትግራይ እናቶች ስም የተጀመረው የትግራይ ሰራዊት መጠነ ሰፊ የማጥቃት ዘመቻም ተጠናክሮ በመቀጠል በአፋር ክልል አውራ አካባቢ የነበረው የጠላት ኃይል እንደተደመሰሰም የትግራይ ሰራዊት ወታደራዊ ኮማንድ ገለጸ። ሐምሌ 12 ቀን 2013 ዓ.ም የጀመረው ሰራዊታችን በወሰደው መብረቃዊ ጥቃት እርምጃም በስፍራው የነበረው ቀደም ሲል በሰራዊታችን የተደመሰሰውና ከዚያም ባሰባሰበው ኃይል እንደ አዲስ የተደራጀው የፋሽስቱ አብይ አህመድ 23ኛ ክፍለ ጦር 2 የኮማንዶ ኃይል የኦሮሚያ ልዩ ኃይል 1 ብርጌድና የአፋር ልዩ ኃይል 1 ሻለቃ ሙሉ በሙሉ ተደምስሷል። በዚህ የጀግናው ሰራዊታችን የበላይነት ጎልቶ የታየበት ውጊያ ላይ 1 ኮሎኔል የሚገኝባቸው 1200 በላይ ወታደሮች ሲሞቱ ከ600 በላይ ደግሞ ቁስለኞች ሆነዋል። በተጨማሪም 1 ኮሎኔል የሚገኝባቸው ከ100 በላይ ወታደሮች እንደተማረኩና ቀሪው ኃይል ደግሞ እዛው በበረሃ ውስጥ እንደተበታተነ ታውቋል። በዚህ ውጊያም 122 ሚሜ መድፍ 120 ሚሜ ሞርታር 1 ታንክ 29 የተለያዩ ወታደራዊ ተሽከርካሪዎች ብዛት ያላቸው መካከለኛና ቀላል የጦር መሳሪያና እንዲሁም የሬዲዮ መገናኛ በጀግናው ሰራዊታችን ቁጥጥር ስር ውሏል። በሌላ በኩል ጀግናው ሰራዊታችን ሐምሌ 12 ቀን 2013 ዓ.ም ዞብል በተባለ አካባቢ መሽጎ የነበረውን የአማራ ልዩ ኃይል በመደምሰስ አካባቢውን ተቆጣጥሮታል። በዚህ ውጊያ የነበረው ኃይል ሙትና ቁስለኛ ሲሆን የተለያዩ አይነት መሳሪያዎችና 7 ወታደራዊ ተሽከርካሪዎች በሰራዊታችን እጅ ገብቷል። ይህ ዘመቻም ዛሬ ሐምሌ 14 ቀን 2013 ዓ.ም ተጠናክሮ እንደቀጠለ የትግራይ ሰራዊት ወታደራዊ ኮማንድ አሳውቋል። የተወደዳችሁ ተመልካቾቻችን እኛም ዝርዝሩ እንደደረሰን እንደምናቀርብላችሁ ልናሳውቃችሁ እንወዳለን። ለመላው ህዝባችንና ለወዳጆቻችን እየተገኘው ባለው ድልም እንኳን ደስ አላችሁ ለማለት እንወዳለን። ህልውናችንና ደህንነታችን በፈረጠመው ክንዳችን ትግራይ ታሸንፋለች።